መርማሪው ማሁል ክፍል 27 የቀጠለ ሲሆን የባለፈው ጥያቄ መልስ 27 ቀናቶች ብላችሁ ከመለሳችሁ ትክክል ናችሁ። የዛሬው ጥያቄያችን ደግሞ የመጀመሪያውን ኦሎምፒክ ያዘጋጀችው ሀገር ማነች? ሁላችሁም ጥያቄውን በመመለስ ተሳተፉ። ሰሞኑንም ቪዲዮ ሳንለቅ የቆየነው ባለመመቻቸት ምክንያት ነበረ። ከአሁን በኋላም በስነ ስርዓት ቪዲዮ የምንለቅ ሲሆን ትክክለኞቹን ከክፍል 1 የሚጀምሩትን የማሁል ቪዲዮዎችን የምታገኙበትን የአሜዚንግ ወርልድን ቻናል ሰብስክራይብ ብቻ አድርጉ። ሁል ጊዜ እንደምንላችሁ ወደ ቪዲዮ ከመሄዳችሁ በፊት ሁላችንም ሰብስክራይብ እና ላይክ አድርገን እንጀምራለን። ሁሉም የሙምባይ ባንኮች ሀክ ተደርገው ነበረ። ሁሉንም ገንዘብ እዚህ ቦርሳ ውስጥ ጨምር፣ ቶሎ በል። የቬነም ዌብ ሰዎች በየቦታው ዘረፋ እየፈጸሙ ነበረ። እንዲሁም በየዜናው የቦምብ ጥቃት እየተፈጸመ መሆኑ እየተዘገበ ይገኛል። አሁን ለሙምባይ ማሁል ያስፈልጋታል። ማሁል ብዙ መረጃ አሰባስቤያለሁ። ቀጣይ እቅዳቸው ሙምባይ ነች። ቶሎ መድረስ ያለብህ ይመስለኛል። አመሰግናለሁ ጂሃን፣ አሁን ሄዳለሁ። ተጠንቀቅሽ ማሁል፣ ሙምባይን ማዳን አለብህ። ኒኮስዬ ያስተማርሽኝን መቼም አልረሳምሽ የኔ ውድ። ኦ ኒኮስ፣ እኔም ትናፍቅኛለሽ። እሺ ሰዎች እንሂድ፣ ሙምባይ እየጠበቀችን ነው። ቬነም ዌቦች እኛን ግራ ለማጋባት ብዙ ነገር እየሰሩ ነው። ቀጣዩን እቅዳቸውን ማወቅ ያለብን ይመስለኛል። አዲ አሁኑኑ ቼክ አድርግ። ቀጣይ ምን ሊያደርጉ እንዳቀዱ ንገረኝ። እንዴ አዲ የት ሄድክ? አለው አለቃ፣ እንዴትም አልሄድኩም። ቶሎ ወረዱ ሰዎች ከመርከቡ። ማናችሁ እናንተ ደግሞ? ኦ መጥፎ ሰዓትን የመጣችሁት። አንተ ተነስ፣ ውጪ የድብድብ ድምጽ ይሰማኛል። እባክህ ዝም ብለህ ተኛ። ያ ሰው እያለ አይደል እንዴ? አረ ይሄ ከባድ ነው፣ ሩጡ። ህፃኖች ሂዱ ከዚህ። አሁን ደግሞ አዲስ ሀከር እንተዋወቅ። ሊያና ትባላለች። የመጣችው ከፊሊፒንስ ሲሆን በጣም ጎበዝና ጭንቅላት ያላት ሀከር ናት። ሊያና የማርኮን ሲግናሎች ሀክ አድርጌ ነበረ እና ብዙ መረጃ አግኝቻለሁ። አንቺስ? ጥሩ አድርገሃል አዲ። እኔም እንዳንተ ካንተ ጋር መስራት በጣም ደስ ይላል። ዛሬ ማታ ሙምባይ ያልቅላታል። መርማሪዎቹ አላወቁብንም አይደለ? እሺ ሁሉም ሰዎች ዝግጁ ናቸው። ዛሬ አላማችን የምናደርገው 3 ቦታዎች ላይ ነው። ግማሾቹ ሰዎች ወደ ሙዚየም ላካቸው፣ ሌሎቹን ደግሞ ወደ ኤሌፋንት ኬቭ፣ ሶስተኛውን ደግሞ ወደ ታጅ ሆቴል። ዛሬማ ማሸነፍ እንጂ መሸነፍ የለብንም። አርቭ አንተ ኤሌፋንት ኬቭን ተቆጣጠር፣ ቶሎ በል። ዛሬ በጣም ሊሸውዱን አቅደዋል። ሙሉ እቅዳቸውን ካላወቅን እንሸወዳለን። አዎ እያንዳንዱን እንቅስቃሴዎች ማወቅ አለብን። ልክ ብላችኋል። ዛሬ ማታ በጣም ከባድ ቀን ነው። አስታውሶ ዓላማችን እነሱ ማስቆም ሳይሆን ሙምባይን መጠበቅ ብቻ ነው። ሶፊያ አንቺ ወደ ሙዚየሙ ትሄጃለሽ። አዲ ከሶፊያ ጋር ትሆናለህ። ጂሃን አንተ ደግሞ ወደ ታጅ ሆቴል ትሄዳለህ። ቲም ይመጣል አንተ ጋር። እኔና አሊያ ደግሞ ወደ ኤሌፋንት ኬቭ እንሄዳለን። ሁላችንም በስልክ እንገናኛለን። አሁን እንሄድ። ዛሬ ማታ ይሄን ቅርስ መጠበቅ አለብን። አታስቢ ሶፊያ፣ ሁሉንም ነገር እከታተላለሁ። በእኔ ጣዩ። አንተ ሰው አትንቀልቀል። ያንተ ስራ ጠባቂውን ግራ ማጋባት ብቻ ነው። አሁን ሶፊያ ጀምሪ። የት እየሄዳችሁ? ሙዚየሙ ዝግ እኮ ነው። ባክሽ የቆንጆ ቦታ ስለሆነ ላየው ነው የመጣሁት።
ተወኝ እንጂ እኔ ቱሪስት ነኝ። እሺ የኛ ቱሪስት እና ሽጉጡ ምን ያደርግልሃል? ጥሩ ስራ አዲ። አሁን ሐውልቱ ደህና ነው። አዎ ሌላም ጊዜ ነው አሏችሁ። እሺ አለቃ ሙዚየሙ ደህና ነው። ጥሩ ስራ አዲና ሶፊ በርቱ። ይሄ ሙምባይ ውስጥ በጣም ውዱ ስዕል ነው፣ መጠበቅ አለብን። ሁሉም ካሜራዎች መግቢያና መውጫ ላይ ተገጥመዋል። ሶስት ሁለት አንድ አሁን ጀምር። ምን እያረክ ነው? ዞር በል እንጂ። ኦ ሰዎች አርፍዳቸዋል፣ ረፍዷል። ጂሃን ይሄን ሰው ያዘው፣ እኔ ደግሞ የቀረውን ሰው ልያዘው። ታጅ ሆቴል ደህና ነው። ሁለተኛው ቅድ ተሳክቷል አለቃ። በጣም ጥሩ ስራ። ሰማችሁ? አሁን እዚህ ምንም ካሜራ የለም። ሁሉንም ነገር ተጠንቅቀን በጥንቃቄ ነው መስራት ያለብን። እዚህ ትንሽ ሰዎች ነው ያሉት። ምን እያቀሩ ይሁን? እኔ እንጃ አለቃ፣ ምን እያልክ ነው? በጣም አስፈራራኸኝ። አዲ እስኪ ቼክ አድርግ። የካሜራ ቪዲዮ አለ? የለም አለቃ፣ ምንም። በጣም ይገርማል። ታዲያ ይህ እንዴት ሊሆን ይችላል? ይመስለኛል አለቃ፣ የሆነ ሰው ከስር ያለ ይመስለኛል። በሩ ዝግ ነው። እሺ መሄድ አለብኝ። ማሁልና አሊያ ከጋርዶች ጋር ሆኖ በተለያዩ አቅጣጫ ሄዱ። አሊያ ይሰማል? ሄይ አሊያ፣ አሊያ ከአሊያ ጋር ያለኝ ግንኙነት ተቋርጧል። ደህና ነች ግን? ከዛ አሊያ መሄድ ጀመረች። ይሄ ፖሊስ ደግሞ የታባቱ ሄደ? አይገርምህም? ማንንም አልፈልግም፣ ብቻዬን እገጥምሃለሁ። አርፍ። ችግር የለውም አሊያ፣ አታስቢ። ዛሬ በእጅ ላይ ወድቀሻል። ነይ። አሁን በተቃራኒው የሆነ ይመስለኛል። በእኔ እጅ ወደክ አይደለ? በጣም ጥሩ አርብ፣ አሁን የት ትሄዳለህ? አሁንም ድጋሚ ያመለጠ አይደለ? ችግር የለውም፣ እንይዘዋለን። ቀጣዩን እቅዳችሁን ማወቅ ስላለብን እናንተም ሰብስክራይብ በማድረግ አብራችሁን ወንጀለኞችን በሚያስተባበሩ